ለሱ ጥሩ ነው እንደግሉ ስኬትና ገንዘብ። ግን ስኬትና ገንዘብ ሰግጥና ፈምስ የሚባለው መርህ ግን አዋጭ አይደለም። አዋጭ አይደለም ብቻ ሳይሆን የመሀይም ነው፣ ድንቁርና ነው እሱን የሚከተል። እንደዚህ አይነት መርህ እሰግጣለሁ ፈምሳለሁ የሚል ካለ መደንቆር ነው፣ አያዋጣም። ስህተት ስለሆነ ነው መንገዱ። ትግራዋይ ሲለው ቅዱስ፣ ኦሮሞ ሲለው እርኩስ አድርጌ ለማቅረብ አይደለም። ኢንፋክት አሁን ኦሮሞ ብሎት ተቃውሜ ቢሆን ኖሮ ኦሮሞ ጠልነውም ልባል እችል ነበር። ግን አንዳንዶች ትራክ ሬከርዳቸው ትግራዋይ በሙሉ ብለው ስለሚያወሩ አዶናይን ቢጠሉ አይደገኝም። ቅድም ማነው ፎረም ያነሳቸው ትግራዋይ ሁሉ እኮ ብለው ነው የሚጠሉት። ስለዚህ አዶናይን ነጥለው ቢናገሩት አይደንቀንም። እታች አንድ ማነው ኤድመንድ እኔ እንትኑ የለኝም። ምናልባት አዶናይን በሚመለከት አንዳች ሮንግ ውስጥ ነህ የሚል ግምገማው የለኝም። ቅድም እንዳልኩ አዶናይን ታርጌት አድርጋለህ የሚል እምነትም የለኝም። እኔ እንደውም አንተ የዛን ቀን ያው ስማቸው ሜንሽን ላለማድረግ ነው እንጂ አንተ ቤት ውይይት የተደረገ ቀን በጣም ፕሮዳክቲቭ ስለመሰለኝ ረጅም ሰዓት ነው የሰማው ከስሩኝ። ማለት ኦቨርኦል ኢምፕሊኬሽኑ የምጋራው ነው የሚሆን። አይተህ ከሆነ ባይዞ ህፃናት እኮ አይደሉም። ቅድም እንዳልከው ነው። አላየህም? ራሱኛ ላይ የትግራይ ልጆች ትልልቅ የ40 ዓመት ምናምን ጎረምሶች ራቁታቸውን አስፋልት ላይ ምናምን የሆነ መንገድ ዘግተው ምናምን የሚሄዱ ጎረምሶች ምናምን አሉ። ማለት እንሰግጣለን ምናምን የሚሉ ሰሞኑንም አይቼ እየሳኩ ነበር። እና ኢምፕሊኬሽኑ እንደውም አዶናይ ኦቨርኦል ማለት ብዙ ሰው ሲከተለው፣ እኔ አሁን ለምሳሌ ፐርሰናሊ ምልህ ልጆቼ ምናምን ኮንቴንቱን ቢያዩ ምናምን የምፈልገው አይነት ነገር አይደለም። እና እኔ ፐርሰናሊ እሱን እንትን አድርገሃል ብዬም አላስብም። ግን የኔ እምነት ምን መሰለህ፣ በአንተ ፕላትፎርም ላይ በቅንነት የተነሳው ነገር በኋላ ስከተለው የመሰለኝ የነበረ ኦልሞስት ኦቨርኦል ይሄ የቲክቶክ አንተ የጀመርከው አይነት ውይይት የቀጠለ መስሎኝ ስታዘብ፣ እንደውም መችለት እየወዳቤት ማለት ካላስገባህ ብዬ ነበር ነው ብዙ ሰው እየተከተለው ስለነበር ገብቼ እንደውም የሆነ ነገር ላለው ብዬ ነበር። በኋላ ግን ቅድም አንተ እንዳልከው ያው እኔ በተወሰነ መልኩ የምገኝበት ፕላትፎርም ላይ ኮንሰርቫቲቭ የሚባል የትግራይ አይነት ሰው ስለሆንኩ እንደውም ምናልባት ቤንዝም ማቀጣጠል ነው የሚሆን። ልጁ ለራሱ አያንስም፣ እየሄደበት ያለው ነገር መልካም ነው። እኔ ባይዘው ኤክስፕሊሲት የሆነ ድጋፍም የለኝም። ቅድም እንዳልከው ተጋሩ ስለሆነ ሁሉን ነገር ኢንዶርስ እናድርገው ምናምን የሚል ነገር ውስጥ ገብቼም አላውቅም። በፖዚቲቭም በኔጌቲቭም ጽፌ አላውቅም። ልጁ ያንግ ስለሆነ ልጅ ስለሆነ እንደ አንድ ወጣት ልጅ ቢሳካለት ደስ ይለኝ ነበር። ተሳክቶለታም አያማ ሃፒ ባይዘው ይበዛ። ግን ኦቨርኦል ቅድም ያልኩ ነገር አሁን እኔ ትንሽ ፕሮቴክቲቭ የሆንኩ ከምኑ አንጻር መሰለህ፣ ከዚህ ከፕላትፎርሙ እንደሌሎቹ ድምፅ አንስጠው ምናምን ብለው ቢቀሰቅሱ ኢቭን ትግራዋይ በመሆኑ ጠልተውት እኔ አክሰፕተብል ነው። እሱም ይሄንን ገበያ አውቆት ነው የገባና ኖ እኔ ትግራዋይ ስለሆነ እንጣለው ሲሉ በቃ ትግራዋይ ስለሆነ እንደግፈው ኢቭን ኮንቴንቱ ምንም ቢሆን የሚል ምልከታም አልነበረኝም። አሁን ግን ወደ ህይወቱ የመጣ አይነት ነገር እንዳልኩህ አሁን ትላንት ብዙ ሰው ሰብስበው ቤተሰቦቹ ገለው እንደዚህ አድርገው ብዙ ሰው እንደዚህ አድርገው አስገድለው ወያኔዎች ነው የነበሩ ብዙ እንደዛ አይነት ማለት ብዙ ሰው አስጨፍጭፈው ምናምን ይላሉ። ከዛ እንደውም አልፎ ተርፎ እንዳልኩ ኤክስትሪም የሆነ ማለት ሌሎቹ ትልልቅ ፖለቲከኞች ትልልቅ ነገር ላይ ባለፉት 4-5 ዓመታት ሲባል የነበረው አየር ኃይል ግቢ ውስጥ የገባ ለስለላ ነው ምናምን እና ዛሀበሻ የሚያወጣውን ሪፖርት ሳይ ልጁ በዚህ እድሜው ብዙ የትግራይ ሰዎች የገጠማቸው አይነት ከዚህ በፊት ሀስል ውስጥ ራሱን ጠልፎ ጥሎ ጭምር በኋላ ሁሉም ሰው በማያዝንበት ሁኔታ ቅድም እንዳልኩ አሁን አየር ኃይል ገብቶ የነበረ ጊዜ ታውቆ ይሆናል። አንድ ሚኪ ምናምን የሚባል ፕራንክ ምናምን የሚሰራ ነበር ፌመስ የነበረ ልጅ አሁን ዩቲዩብ ምናምን ትቶ ብልጽግና አካባቢ መከላከያ ልብስ ለብሶ የሚዞር ታውቆ ይሆናል። ማለት ካጀበው ልጅ ውጭ ሌላ አንድ ልጅ አለና እሱ አሁን ምን የሚል ፕሮግራም ሰርቶ ነበር መሰለ፣ መከላከያ ግቢ ገብቶ በዚህ ደረጃ መስራቱን እንትን ልንለው አይገባም፣ በመጥፎ አንይበት ማለት አዚፍ ኢነረንትሊ መጥፎ ነው ማለት ነው። ትግራዋይ ሆኖ ግቢ ውስጥ መግባቱ የሚያስወነጅል መጥፎ ነገር ሆኖ ሳለ ይልቁንም ግን አሁን እንዲህ በማረጉ የትግራይ እንትንን ያጋለጠ ነው ማለት መከላከያን ገሎናል፣ ረሽኖናል፣ ቤተሰቦቻችንን ደፍሯል ምናምን ሲሉት የነበረው መከላከያ በዚህ ደረጃ ሴሌብሬት እንዲያደርግ አድርጎ መጠቀሚያ ማድረግ ተገቢ ነው እያሉ ያሉ ፐብሊክሊ ነው። አሁን ይሄንን ትንሽ እንዳልኩ እድሜው በሰል ያለ ሰው ያየውና የሚማረው ነገር ይኖራል ብዬ አምናለሁ። እኔ በሆን የሚያስተምረኝ ነገር አለ። ማለት የተወሰነ ማትረግጣቸው ማትሄድባቸው ማትሾፍርባቸው መስመሮችን አሬናዎችን ለይተህ አሁን እሱ ያለበት ይሄ ማህበረሰባዊ አገልግሎት ላይ ምናምን ብቻ ተኩሮ ኢዘር ወይ
እኔ አሁን ወደኛም መጥቶ የሌለበት ልጁ በቃ የትግራይ ባንዲራ ይዞ እንዲዞር ትግራይ ወደፊት ምናምን እንዲብለናል እንዲል ኤክስፔክት አላረግም እስከዛሬ ካየሁት ነገር ኢዘር ወይም ግን ቅድም አንተ እንዳልከው በዛኛው ወገንም ሆኖ ግን ከመንግስት በተቃራኒ ባለው ወገን የማይረገጡ የሚባሉ ነገሮችን ረግጦ ይሄ ዝና ፌም ሲያልፍ በተወሰነ መልኩ ከማህበረሰብ ጋር ማኗኑር ነገር ውስጥ እንዳያስገቡት ሆፕፉሊ እኔ እንግዲህ እግዚአብሔር ይርዳው የሆነ ወደ መልካም ነገር ይመጣል ብዬ አምናለሁና ኦቨርኦል ግምገማዬን ብዙ ሰው እንዲያወራው ስላሰብኩ የኛ ብዙ እኛ ኖርማሊ እዚህ የምናወራው ኮንቴንቱ ላይ ነው ልጁ ላይ አይደለም ልጁን እንዲያውም እኔ እንደ ስማርት ነው ማለት ፌም በዚህ ነገር ዝናም ገንዘብም ከመጣለት ያምጣለት ብልጥ ነው ብልህ ነው ብዬ ነው እኔ ልጁ ላይ ሳይሆን ኮንቴንቱ ግን ሰግጠ ፈምስ የሚል ጀነሬሽን አይከተለው ነው የኔ ማለት የትም አትደርስም በመሰገጥ ፈምስ የሚባል የለም መርህ ዓለም ላይ ይህንን ትውልድ ለመከላከል ነው ግን እኔ አሁን ቀልድና ፎግረህ ብላ ብል አንዱ ፎግሮ የሚበላ ከሆነ ፎግረህ ብላ ብል ብዬ ትውልድን ባስተምር እኔ ደግሞ ጥቼ ፎግሮ መብላት የሚባል የለም ትክክል አይደለም ማለቱ ከልጁ በዛ ከቀናው ይቅናው ትውልዱ ግን ሰግጡ መፈመስ በሚለው መርህ ሄድ ለማለት ነው መለኛው ነው መለኛ ያልከው ልጅ አላወራም ባለ ኮፍያ ሰላም ነው እድማን እንዴት ነው ሰላም ናችሁ አይ አብዛኛው ኮንተንቱ ባዶና ላይ ስላነሳው እኔ ቅድም ካነሳው ላይ ለሜር ነው ቅድም ጥሩ ሐሳብ ነው ያነሳው ከዚህ ከፖርኖግራፊ ከዚህ ደግሞ ራስን ካለመሆን አንፃር ላይ ብዙ ሬዲዮን ተዘጋው ድምጽ ይረብሻል ወንድማችን ሬዲዮ አይደለም ላስተካክል ቤቢ ቀጥስ ከዚህ ኤድመንድ እንዴት ነህ ሰላም ነህ አለን ኤርሚ ሁላችሁም እንዴት ናችሁ እንዴት አደራችሁ ትንሽ ኤድመንድ ምን መሰለክ መቼለትም እዚህ ቤት ውይይት ካደረግን በኋላ በአዶናይ ዙሪያ እኔም እንደ ፎረም የተወሰኑ እንትኖችን ለማየት ሞክሬ ነበር ቤት ስለሆነ ያዋልኩት የዛን ቀን የተለያዩ እንትኖችን ለማየትና ለመቃኘት ሞክሬ ነበርና ይሄን ቤት እኔ በጣም የምወደው ደስ የሚለኝ ኤድመንድም ስብዕና ደስ የሚለኝ ትልቁ ነገር ምንድነው ሰዎችን ለማስተማር ያሉትን ክፍተቶች ለመሙላትና የልጁንም ህይወት ለማስተካከል በቀና አመለካከት ርዕስ ሆኖ እንደተነሳ አምናለሁ ለዚህ ቤት ራሴ ስለማቀህ ኤድመንድን ምስክር መስጠት እችላለሁ ከምን አንፃር እንደተናገርከው ማለት ነው አጀንዳ እንዳደረከው ሌሎቹ ቤት ግን ስመለከት የልጁ ወደ 3.6 ሚሊዮን ተከታይ በጥቂት ጊዜያቶች ውስጥ ማምጣቱ ሶሻል ሚዲያ ላይ ያለውን ሰዎች አንጫጭቷል እንዴት ለማለት ነው ተወስዶብኛል የሚል አመለካከት እና እሱን ለመጣል እጅግ በጣም ብዙ ሩጫዎች በዘር ይመጣል በሃይማኖት ይመጣል በልጁ ስብዕና ይመጣል በልጁ ክፍተቶች ይመጣል በተለያዩ መንገዶች ልጁም ጥንቃቄ የሚያደርግ አይደለም ላይፍ ስትሪም ነው የሚያደርገው የሚገባና የማይገባ ነገር ኤዲት አያደርግም የኛ ህዝብ ደግሞ በተገኘው አጋጣሚ ልጁን ለመጣል ትልቅ የሆነ ዘመቻ ላይ ነው እየታየ ያለው ማለት ነው በጣም የሚያሳዝንህ ነገር የኔን ድምጾች ራሱ እዚህ ቤት የተናገርኩትን ንግግሮች ቆራርጠው በመላክ በጣም ብዙ ሰዎች እየላኩልኝ በውስጥ እያናገሩኝ ነበርና ጨምቅ እዚህም ዛስ ላይ መስራት ወጣቱ ላይ እየሰራ ያለው ነገር እኔ እቀበለዋለሁ ከሱ ጋር አብሬ የምከተላቸው ነገሮች አሉ ለምሳሌ ሼም የልጅነት ትራማ ቀድም አሁን መቼለት ነው አዲስ ሲያወራው የነበረ እዚህ ቤት ሲያነሳቸው የነበረ ነገር ነበር አንዴ በጣም ውስጥክ የሆነ ሰዓት በጣም ቦዲ ሼም አለ ትምህርት ቤት ውስጥ የሚደረጉ እንትኖች አሉ እነዚህ ነገሮች አንስቶ ማስተማሩ እኔ አደንቀዋለሁ በዚህ ረገድ በሌላው ረገድ ግን
ሰው ስለተቀበለው ግን እንዳይቀበለው ወደ ማድረግ ወደ ማጣጣል መሄድ ግን እኔ ምቀኝነት ነው ብዬ ነው ማስበው። እሺ ቴንክ ዩ ቤቢዬ። ማን ነው ቀደም መለስ ነው ምናምን ያልከው ልጅ አሁን መናገር ይችላል? መለሰ ነው አለ ሚዩት ነህ? ሰላም ነው። አሁን ይሰማል? እሺ ቀጥልሽ። አሁን ድምጽ የለማ? አዎ ቀጥል። ቤቢ ያለችውን በሙሉ እቀበላለሁ። እሺ የነበረው ሁኔታ አንተ አሁን እኛ ሀገር ትልቁ ችግር ብዙ የመበለስ ስሜት ላይ ብዙ ችግር አለ። ከኋላ መተ ወይም ደግሞ በጥሩ ህዝብ ተቀባይነት ሲኖርህ ለምን እዚህ ደረጃ ደረሰ የሚልና እንዴት ጠልፈን እንጣለው የሚል ሁኔታዎች ነው በደንብ አብዛኛው ያደግንበት የመጣንበት መሰረት የሚያበረታታና